አችልም ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ አባተ ብሩካን በጌታ በኢየሱስ ክርስቶስ ስም ይብዛላችሁ። ይህንን ዕድል አሳልፎ ሰጠን እስራኤል ቅዱስ እግዚአብሔር እየተመሰገነ እየተባረከ ይሁን። አጭር ጸሎት እንጸልይ። እግዚአብሔር በቃሉ እንድናገረን እንጸልይ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ ይሁን። በቃል ተናገረን እንሰማለን። በመካከላችን ወንድርኩን አድርግ። የሚቃወም ክፉ ይታሰር፣ የጠላት ዕቅድ ይፍረስ። በኢየሱስ ምስክር ስማ አሜን። ክብር ለኢየሱስ ይሁን። ይህንን ዕድል አሳልፎ የሰጠ ሰው ጌታን ማመስገን ይችላል። ስለዚህ የእግዚአብሔር ቃል አንድ ስፍራ ካነበበን በኋላ ቀጥታ ወደ ጸሎት ፕሮግራም ውስጥ ነው የሚገባው። ስለዚህ አንድ ስፍራ አነባለሁኝ። ሰቆቃ ኤርምያስ ምዕራፍ 3 ከቁጥር 25 ላይ ያለውን የከበረውን የእግዚአብሔርን ቃል አነባለሁ። እንዲህ ይላል፣ እርሱ ተስፋ ለሚያደርጉ ለሚፈሩም ሰው እግዚአብሔር መልካም ነው። ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም ነው ይላል። ዛሬ እግዚአብሔርን ተስፋ ከማድረግ ፈቀቅ ያላችሁ ሰዎች ካላችሁ በእውነት ዛሬ ልትመለሱ ይገባል። በእውነት እግዚአብሔርን ተስፋ ላደረገች ነፍስ እግዚአብሔር ማንኛውም ጥያቄ ይመልሳል። ክብር ለእግዚአብሔር ይሁን። ስለዚህ እሱን ተስፋ ለሚያደርጉ እሱ መልካም ነው። ሰውን ተስፋ አድርገ ሰው ይክዳል። በሕይወት እያለ ይክዳል። ሞቶ ተስፋ ያስቆርጣል። እግዚአብሔርን ግን ተስፋ የሚያደርጉ እነሱ ሕይወታቸው በዚች ምድር ላይ ቀጣይ ሕይወታቸው መልካም ይሆናል። ስለዚህ በእግዚአብሔር ከመደገፍ ከመታመን አእምሮህን ሕሊናህን በሙሉ እምነት አሳምነ ቅረብ። ዝም ብሎ አለ፣ ጸጥ ብሎ ያለ የእግዚአብሔርን ማዳን ቢጠብቅ ሰው መልካም መልካም እንዲሆንልሽ እንዲሆንልህ እግዚአብሔርን ማዳን ቢጠብቅ ቸኩል አትውጣ፣ አትቸኩል፣ አንቸኩል፣ አንፍጠን። ስለዚህ ዛሬ በኢየሱስ ክርስቶስ እርሱን ተስፋ ለሚያደርጉ ነው የሚለው፣ ለሚደገፉ ለሚታመኑ እግዚአብሔር ቅርብ ነው። ዛሬ ማንን ነው የምትታመነው? ማንን ነው የምትደገፈው? አሁን ታይቶ አሁን የሚጠፋ ሰው ነው? ባለስልጣናትን ነው? ዛሬ ጠዋት ሾሞ ነገ ከሰዓት የሚያወርደው ስልጣን ነው? በእነሱ ነው የምትተማመነው? በብሪ ነው? በሀብቲ ነው? በጥበቢ ነው? በእውቀቲ ነው? ዛሬ በማን ነው? ነገር ግን እዚህ ጋር ይላል እርሱን ይላል ተስፋ ለሚያደርጉ ለሚፈሩ እሱ መልካም ነው። ነገርህ መልካም እንዲሆን ትፈልጋለህ? በእግዚአብሔር ተደገፍ፣ በእግዚአብሔር እንደገፍ። ጨለማ ሐሳባችን አቋርጠን የእግዚአብሔር ፍቃድና ሐሳብ እንከተል። ዛሬ በኢየሱስ ክርስቶስ ለአንድ ሰው ማመለጥ ይሁን፣ መሻገር ይሁን። ዛሬ ደግሞ ስንጸልይ ለምትታመሙ እግዚአብሔር ፈጽሞ የሆነ እርዳታ ወደ እናንተ እንደሚያመጣ አትዘንጉ። በእውነት እግዚአብሔር ይችላል ብለህ ስታስብ እግዚአብሔር ማንኛውም ትብታብ ከሆነው ነገር ላይ እንደሚፈታ የምታምን ትውልድ ዛሬ ውሃ አዘጋጅ። በውሃ ላይ ነው የምጸልየው። ከውሃ አልፎ የሚሰራው የእግዚአብሔር መንፈስ ጠራለሁ። እናንተ በምንም አይነት ሁኔታ ብትኖሩ እግዚአብሔር አምላክ ይጎበኛቸዋል። በአልጋ ላይ ተንጠልጥለ ቀን ሌሊት ጌታ እያልክ ታለቅሳለህ። ጠላት በአንተ ላይ አዋጅ አውጇል። ምግብ እንዳትመገብ ከልክለዋል። ዛሬ ነጻ ትፈታለህና ውሃ ያዝ። ልጸልይ በእግዚአብሔር ፊት። ቀንበር ይሰበራል። የጠላት አዋጅ ካንተ ላይ እግዚአብሔር ያነሳል። መካን ካለች ትወልዳለች። ስራ ያጡ ካሉ ስራ ያገኛሉ። ትዳር ያልመሰረቱ መልካም ትዳር በሮች እግዚአብሔር ይከፍታል። በምንጸልየው ጸሎት አሜን ስትል ታሪክን ይቀይራል።
ማንኛውም ነገር ጀምረ ያንቺ ነገር ያንተ ነገር አይደፈርስም፣ አይጨነግፍም። ወደፊት እየጨመራችሁ እንደምትሄዱ እርግጠኛ ነኝ። ሰላማችሁ ረፍታችሁ ይብዛ። ዛሬ ሰላም ያጣችሁ፣ በእውነት ረፍት ያጣችሁ፣ ግራ የተጋባችሁ፣ ይህን ነገር ምን ይሻላል ያላችሁ፣ ጠላት በእናንተ ላይ አንድ ነገር አስቀምጦ በሽታ አስቀምጦ ቀን ሌሊት የምታስቡ በእውነት ዛሬ እነግርሃለሁ ሐሳብ ነፃ ወደሚያወጣ አምላክ ልመና አቀርባለሁ። አንተ ብቻ አሜን በል። ሃሌሉያ! ክብር ለእግዚአብሔር ይሆን። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ይመጣል። ነገሥታት ንጉሥ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ ምርጦቹን ይዞ ሊሄድ ይመጣል። ምርጥ ማለት ምን ማለት ነው? ዝሙት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱ የሰወረችና ባልንጀራው ዘውትር የሚወድ በትዕቢት የማይናገር በፌዘኞች ወንበር የማይቀመጥ ነፍስን እግዚአብሔር የፈጠረውን ነፍስ ለመግደል ጥረት የማታደርግ ነፍስ በትዕቢት ያልተወጠረች ነፍስ የወደቀውን የሚያነሱ የእግዚአብሔር ቤት ሥራ የሚሰሩ የማይተቹ የማይቀልዱ በፌዘኞች ወንበር ያልተቀመጡ በክፎች ሐሳብ ያልተባበሩ ከዘረኝነት እጆቻቸው የሰበሰቡ ጌታችን በሚመጣበት ጊዜ ሳይሸማቀቁ ይቀበሉታል። አንተስ የት መንደር እያለን ኢየሱስ ያገኘን? ከነኚህ ከተጠቀሰው አንዱ ድካም ውስጥ ያለን ይሆን? ወንድማችን እህታችን ይቅር አልልም ብለን ዳንዳና ልብ ይዘን ይሆን? ተመለስ፣ ንስሐ ግባ፣ ወደ እግዚአብሔር እንሩጥ፣ ወደ እግዚአብሔር ሐሳብ ውስጥ እንግባ። ወንድም እህት ዘመኑ መጨረሻ ነው እያለን አንቀጥልም። አንድ ቀን በሕይወቱ ላይ መጨረሻ ሆኖ ታገኘዋል። ሃሌሉያ! እንጸልይ። የምትታመሙ የሚያማችሁ ቦታ ያዙ፣ ውሃ ያዙ። ውሃ ላይ ጸልያለሁ። ውሃ አልፎ የሚሰራውን መንፈስ ቅዱስ እጠራለሁ። የእግዚአብሔር መዳን ጊዜ ይሆንላቸዋል። የደስታ ጊዜ ይሆንላቸዋል። እግዚአብሔር ይጎበኛቸዋል። ሃሌሉያ! የእግዚአብሔር መንፈስ ሕሊና በዚህ ስፍራ ላይ አለ። ወንድሜ እህቴ አትሸወት። ዛሬ እነግርሃለሁ ቀንበሪ ሲሰበር ያስለቀሰህ ነገር ካንተ በኢየሱስም ስንከባለል በኢየሱስም ታየዋለህ። እግዚአብሔር ያስደንቅሻል። እግዚአብሔር ያስደንቅሃል። ወንድሜ ያዝ ውሃ። ባልጋ ላይ ተኝተ የምትሰቃይ ያዝ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት፣ ውዳሴ፣ ክብር ላንተ ይሁን። የረዳን ያገዝከን አምላክ ከፍ በል። በቃል መኖር እንድንችል ጸጋ ብዛልን። በምሕረትና በይቅርታ በሕይወት አኖረን። እንደዚህ አይነት ሁኔታ ቁጭ ብለን ቃል እንድንመገብ ስለረዳን ከፍ በል። በሰማነው እውነት ቃል መኖር እንድንችል ጸጋ ብዛልን። በዚህች ዕለትና በዚህች ሰዓት ደግሞ ቃል እየሰሙትን ሴት ልጆች፣ ወንድ ልጆች ባርካቸው። በዚህ ሰዓትና ደቂቃ በእምነት በእጆቻቸው ላይ ለሕመማቸው ዋይዞ ያሉ ሁሉ በኢየሱስ ምን ነፃ ይፈቱ። ጠላት በእነሱ ላይ ያሳወጀ አዋጅ ነፃ አውጣ። በኢየሱስ ምን ይፈቱ። በለምጽ የተመቱ እግዚአብሔር ሆይ ዘመናቸው ቀን ሌሊት እያለቀሱ ያንተን ጊዜ የሚጠባበቁ ይህንን ዋስ ጠጡ። በለምጽ የተመቱ ነፃ ይፈቱ። አይነ ስውራኑ ይብራ። በኢየሱስም አይኑ ይብራ። አንካሳው ይዝለል። ክብርህ ይግለጥ። ታምርህ ይግለጥ። ታምረኛ አምላክ ስለሆን አባ የለምንሃለሁ። በዚህ ዕለት በዚህ ሰዓት ደግሞ እንቅልፍ ያሳጣቸው በሽታ ከነሱ ስላነሳ ከፍ በል። እግዚአብሔር አባታችን አምላካችን ሆይ በፊት አቀርባለሁ። በዚህ ሰዓት መካን ካለች ትውለድ፣ ስራ ያጡ ስራ ያገኙ፣ ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርቶ ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሆን። ትዳር ጓደኛ ይዞ ያ የደስታቸው ቀን የሚጠባበቁ በሰላም እንዲደርሱ ያቺ የደስታቸው ቀን በሰላም ሳይፈተኑ እንዲቀበሏት እንድትረዳቸው ዕድሜ እንድትቀጥልላቸው በኢየሱስ ስም ጸለይኩ። በዚህ ሰዓት ነጋዴ ካለ በንግዳቸው ላይ ጣልቃ ግባ። የእነሱ ንግድ አይደፈርስ፣ አይጨነግፍ። በኢየሱስ ስም በአገልግሎት ውስጥ ገብተው የሚያገለግሉ ቀን ሌሊት ጸጋ ለሚጠሙና ለሚፈልጉ ስጣቸው። በሚፈልጉት ጸጋ እግዚአብሔር በሚያስቡት በዚህ ዙሪያ ላይ አንደበትን ክፈት እባክህ ለሚሉ አግዛቸው፣ እርዳቸው። አንተ በምትፈልገው መንገድ እግዚአብሔር አባትና አምላክ ጸጋ ለጸጋ ጨምርባቸው። አገልግሎት የሚያገለግሉ በኢየሱስ ስም እግዚአብሔር ጸልያለሁ። በአገልግሎቶቻቸው ላይ ጥላሸት የሚቀባ ጠላት ኔትወርክ ይበጠስ። በሰላም አገልግሎት ገብተው ይውጡ። በኢየሱስ ክርስቶስ ሀገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ በአንተ ትጎበኝ። ጦርነቱ ቆም፣ ዘረኝነት ይጥፋ።
በኢየሱስም ሰዎች የሚንከራተቱባት ዘመን ለኢትዮጵያ በቃ በል ጌታ ሆይ። ሰዎች በየቋንቋቸው በየአገራቸው የሚሰሩበት ሥራ ዕድል በሮች በኢትዮጵያ ላይ ይከፈት። ድህነት ይጥፋ፣ መርገም ይነሳ። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። ይህንን ቪዲዮ ከማሾፍ ከቀልድ ወጥቶ አሜን የሚሉ ሁሉ ያንተ ፈውስ ፈጥኖ ይድረሳቸው።